እንዴት 2 ወር ባልሞላ ጊዜ ውስጥ $1000 በላይ በዩቲዩብ ቻናል እንዳገኘሁ ላሳያችሁ ነው። ይሄ ከቻትጂፒቲ ከምናምን የመጣልም ከራሴ የሰራሁትን ነው ማሳያችሁ። አታች አደርግላችኋለሁ። ስፔሻሊ ሲንግል ማሞች ተማሪዎች ይሄ ለእናንተ ይጠቅማችኋል። ፉል ታይም ያላችሁ በሙሉ አቅም መስራት የምትችሉ ግን 3-4 እጥፍ መስራት ስለምትችሉ በሌላ ቪዲዮ መጣላችኋለሁ ለእናንተ ማለት ነው። ግን እናንተ የቲክታክን ሲንግል ማሞች ማለት ነው የቲክታክን ኮንተንት ቲክታክ ላይ የሚፈሱ አጀንዳዎችን እንዴት ወደ ገንዘብ ዩቲዩብ ላይ እንደምትቀይሩት ላሳያችሁ ነው። ምንድነው የሚያስፈልጋችሁ? ስልክና ዋይፋይ ያስፈልጋችኋል። ከዛ በኋላ ጂሜላችሁን ክሬት ታደርጋላችሁ። ጂሜል መክፈት ካልቻላችሁ ዩቲዩብ ላይ ያሉ እንዴት እንደሚከፈቱ ያን ቪዲዮ ማየትና ያን ስቴፑን ተከትሎ መክፈት ነው የሚጠበቅባችሁ። ከዛ ዩቲዩብ ጋር ሊንክ አድርጋችሁ ቻናል ትከፍታላችሁ። ከዛ በኋላ እንዴት እንደምታሳድጉትና ሞኔታይዝ እንዴት እንደምታደርጉት ነው የምነግራችሁ። ሌትስ ጎ። ምን ያስፈልጋችኋል? ፕሪዝም አፕ ያስፈልጋችኋል፣ ወይም ደግሞ ስትሪም ላብ ያስፈልጋችኋል። ከፕሌይ ስቶር ወይም ከአፕ ስቶር ታወርዱና ስልካችሁ ላይ አድርጋችሁ በጂሜላችሁ ሳይን ኢን ካደረጋችሁ በኋላ በስክሪን ሪከርድ ሊቭ ወይም ደግሞ ይህን ስክሪናችሁን ሊቭ እንዲያደርገው ወደ ዩቲዩብ ታገናኙታላችሁ። ከዛ በኋላ ቲክታክ ላይ 24 ሰዓት አጀንዳ የሚፈጥሩ ሲያወሩ የሚውሉ በጣም ብዙ ሰዎች አሉ። ከዛ ውስጥ እናንተ እከሌን ብላችሁ የዛን ሰው ሊቭ ለ1 ሰዓት ወይ ለ2 ሰዓት በዩቲዩብ ቻናል ታስተላልፉታላችሁ። ትሮ ባወረዳችሁት አፕ ወይም ዌብሳይቱ ማለት ነው። በማን በስትሪም ላብ ወይም ደግሞ በፕሪዝም አፕ ማለት ሌሎችም አፖች አሉ። ከዛ በዛ ውስጥ ካስተላለፋችሁት በኋላ ሜቢ በቀን ውስጥ 2 ሰዓት ወይ 1 ሰዓት ማስተላለፍ ከቻላችሁ በአጭር ጊዜ 4000 ዋቺንግ አወር ማሳካት ትችላላችሁ ማለት ነው። ሲቀጥል 1000 ሰው ያስፈልጋችኋል። 1000 ሰው ደግሞ በተደጋጋሚ ሊቭ በገባችሁ ቁጥር ሰዎችን አትራክት ስለሚያደርግ ሰው ራሱ ሰብስክራይብ ያደርጋችኋል ማለት ነው። ከዛ በኋላ 4000 ዋቺንግ አወርና 1000 ሰው ካገኛችሁ በኋላ የሞኔታይዙን የዩቲዩብ ፓርትነር ፕሮግራም ራሱ ሲስተሙ ይከፍትላችኋል። ዩቲዩብ እዛ ጋር ጉግል አድሴንስ እንድትከፍቱ ራሱ ይመራችኋል። ጉግል አድሴንስ ማለት ጉግል ላይ ዩቲዩብ ላይ የሚሄዱ ማስታወቂያዎችን በሙሉ ሃንድል የሚያደርገው ማለት ነው። ከዛ እናንተ እንድትከፈሉ የሚያደርግ ልክ እንደ ዲስትሪቢዩተር እንደ ኤጀንሲ ነው ማለት ነው። ካምፕኒ ነው እሱ ራሱ የጉግል ካምፕኒ ማለት ነው ማስታወቂያ። እና እሱ ራሱን የቻለ አካውንት ትከፍታላችሁ በትክክለኛ ስማችሁ እስከናያታችሁ በመታወቂያም በፓስፖርት ስማችሁ ማለት ነው። ያን ከከፈታችሁ በኋላ ታገናኙለታላችሁ። ከዛ መስራት ይጀምራል ማለት ነው። ከዛ በኋላ የምትለቁት ቪዲዮ አሁንም እናንተ መናገር ማውራት አይጠበቅባችሁም። የምታደርጉት እዚህ ቲክታክ ላይ የሚለቀቁ አጀንዳዎች አሉ። ሲያላግጡ የሚውሉ አሉ፣ ሲስቁ የሚውሉ አሉ። እናንተ የነዛን ቪዲዮ እየወሰዳችሁ በጎን ራሳችሁን ሪከርድ ታደርጋላችሁ። አሁን ላይ እኔ አሁን ራሴን ሪከርድ ያደረኩ ነው። ልክ ይሄን ሪከርድ ተወስዱና የራሳችሁን ማለት ነው። ከዛ ተወስዱና የዛኛውን ሰው ሪአክት የምታደርጉበትን ቪዲዮ ወስዳችሁ ካፕከት ላይ ጎን ለጎን በ360 አድርጋችሁ አለ በ16:9 አድርጋችሁ ሬሾ ማለት ነው 16:9 አድርጋችሁ ኤክስፖርት አድርጋችሁ ያንን አፕሎድ ማድረግ ነው የሚጠበቅባችሁ ማለት ነው። ልክ እዚህ ላይ የማይረቡ ሊቮችን ወይም የማይጠቅሙ ሊቮችን 3000-4000 ሰው የሚመለከተው እንዳለ ሁሉ ዩቲዩብ ላይም አሉ የማይረባ ቪዲዮ የሚያዩ ዳዝም ማራር እነሱ እዛ ቦታ እስከተገኙ ግብአት ከሆኑ መጠቀም ነው ባችኩና ቢተን። ስለዚህ ያን ቪዲዮ አፕሎድ ካደረጋችሁ በኋላ ይከፍላችኋል። በዛ ስር ቪዲዮ ማስታወቂያ ስለሚለቅበት ይከፍላችኋል ማለት ነው። ከዛ አድሴንስ ላይ ስራ አለ። አድሴንስ ላይ የምትሰሩት የእናንተ ቬሪፊኬሽን እና አድሬስ ቬሪፊኬሽን፣ አይደንቲቲ ቬሪፊኬሽን፣ አድሬስ ቬሪፊኬሽን ይጠይቃል ማለት ነው። ከዛ ይሄን አድሬስ ቬሪፊኬሽኑን ፒን ነው የሚልከው በፒኦ ቦክስ ማለት ነው። ያንን እኛ ብዙ ጊዜ ፖስታ ኮድ የለንም፣ ፖስታ የለንም። ያን እንዴት ነው የምታደርጉት? ሲስተም አለው ፖስታ ለሌለው ሰው ማለት ነው። 3 ጊዜ ከጠየቃችሁት በኋላ ሪሴንድ እያላችሁ ለምን በታይም ኢንተርቫል ነው ላይክ 3 ዊክ ትጠብቃላችሁ። አንዱ ከላከ ሁለተኛው እስከሚልክ 3 ዊክስ ትጠብቃላችሁ። ልክ ደረሳችሁ አስገቡ ሲላችሁ ሪሴንድ፣ ደረሳችሁ አስገቡ ሲላችሁ ሪሴንድ እያላችሁ 3 ካረጋችሁ በኋላ አራተኛው ላይ ሌላ ሲስተም አለው ፒን ትራቭል ሹተር የሚል የማኑዋል ሲስተም አለው ማለት ነው። እሱን በዛ ውስጥ ትራቭል ሹት ያደርግላችኋል። ማኑዋሊ ኮዱን ራሱ ይከፍትላችኋል ማለት ነው። ግን አይደንቲቲ ቬሪፊኬሽን ላይ ደግሞ የፓስፖርት የመታወቂያ ፎቶ ይፈልጋል። በዛ ነው ቬሪፋይ የሚያደርገው። ያን ከጨርሳችሁ በኋላ
ምን እንደምታስገቡ የባንክ አካውንቱን ራሱ ይከፍትላችኋል። ልክ $100 እንደሰራችሁ ባንክ አካውንት ይከፍትላችኋል እንድታስገቡ አካውንታችሁ ማለት ነው። ያኔ ከኢትዮጵያ ከሆነ የኢትዮጵያ ንግድ ባንክ ሄዳችሁ ስዊፍት ኮድ አለው የንግድ ባንክ እሱን ኮዱን ታስገባላችሁ እና የንግድ ባንክ አካውንታችሁን አስገብታችሁ ኤቭሪ መንዝ ብር ያስገባላችኋል ማለት ነው። በዶላር ይገባላችኋል። ስለዚህ ይህን እድል ተጠቀሙበት። በተለይ እናቶች፣ ተማሪዎች፣ በተለይ ተማሪዎች ይህን ብታደርጉ ትጠቀማላችሁ ማለት ነው። አሁን ከተናገርኩት እንደዚህ በአጭር ደቂቃ ይህን ቪዲዮ ያው ብሪፍሊ ነው ያስረዳኋችሁ። ኢንዲቴል ማለት ስትሰሩ ለተቸገራችሁ ግን ላግዛችሁ የምትፈልጉ ካላችሁ አይዶን ማይንድ 2 ሰው ብረዳ 2-3 ሰው ብረዳ አይዶን ማይንድ። ለምን እኔ ቢዚ ስለሆንኩኝ አይደን ሀብ ታይም። ግን ተጠቀሙበት ነው የምላችሁ። ተጠቀሙበት። ከኛ ኪስ አይወጣም። ዩቲዩብ ካምፓኒ ይከፍላል። ስለዚህ ተጠቀሙበት። ሰዎች አይናገሩም። ምን ይሄን የምነግራችሁ እናንተ እንድትጠቀሙ ስለምፈልግ ነው ማለት ነው። ጉድ ላክ ጋይስ።